ሰላም ጤና ይስጥልኝ እንደምን ቆያችሁ? ጊዜያችሁ መልካም ጥሩ እንደነበር ተስፋ አደርጋለሁ። ዛሬም ዲፔንደንት የሆነ ስኮላርሺፕ ይዤላችሁ መጥቻለሁ። ስኮላርሺፕ የሚሰጥበት ዩኒቨርሲቲ መንጊል ዩኒቨርሲቲ ይባላል። የማስተርስ እና ፒኤችዲ ሌቭል ክፍት ነው። ፉሊ ፈንድ ነው። ሁሉንም ዓለም አቀፍ ተማሪዎች ይጋብዛል። የሚሰጥበት ሀገር ካናዳ ነው። አፕሊኬሽን ዴድላይኑ እስከ ኦክቶበር 1 2026 ድረስ ክፍት ነው ማለት ነው። ፋይናንሻል ቤኔፊቱ ምንድን ነው? ሙሉ የትምህርት ወጪን ከቨር ያደርጋል። በወር እስከ $2000 ከቨር ያደርጋል። ሌላ ደግሞ ወደ ሞንትሪያል ጉዞ ለማድረግ የእሱንም ከበር ያደርጋል ማለት ነው። በዚህ ስኮላርሺፕ ላይ ክፍት የሆኑ ፊልድ ኦፍ ስተዲዎች ባዮሎጂካል ኤንድ ባዮሜዲሲን ኢንጂነሪንግ፣ ባዮሜዲካል ኢንጂነሪንግ አለ፣ ኢንተግሬትድ ፕሮግራም ኢን ኒውሮ ሳይንስ፣ ኳንቲቴቲቭ ላይፍ ሳይንስ፣ በአግሪካልቸር ኤንድ ኤንቫይሮንመንታል ሳይንስ ደግሞ እንደምታዩት አግሪካልቸራል ኢኮኖሚክስ፣ አኒማል ሳይንስ፣ ባዮቴክኖሎጂ፣ ፉድ ሳይንስ ኤንድ አግሪካልቸራል ኬሚስትሪ ኤንድ መሰል የትምህርት ዘርፎች አሉ። በአርት ውስጥ አንትሮፖሎጂ፣ አርት ሂስትሪ፣ ኮሚኒኬሽን ስተዲስ ኤንድ ኢኮኖሚክስ እና መሰል የትምህርት ዘርፎች አሉ። እዚሁ ላይ ማግኘት ትችላላችሁ። ሜንታል ሜዲሲን ኤንድ ኦራል ሄልዝ ሳይንስም አለ። ኤዱኬሽን ላይም ተዘርዝረዋል። በኢንጂነሪንግ፣ ሜካኒካል ኢንጂነሪንግ፣ ኬሚካል ኢንጂነሪንግ፣ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ፣ አርበን ፕላኒንግ ይገኛሉ። ተጨማሪ ሌሎችም አሉ። ሎ ላይም እንዲሁም ሌሎችም መሰል የትምህርት ዘርፎች ሊስት ተደርገዋል። ሊንኩ ላይ ማየት ትችላላችሁ ማለት ነው። በሜዲሲን ኤንድ ሄልዝ ሳይንስ ላይም ባዮኬሚስትሪ አለ፣ ባዮስታቲክስ አለ፣ ባዮሎጂካል ኤንድ ባዮሜዲሲን ኢንጂነሪንግ እና መሰል የትምህርት ዘርፎች አሉ። በሳይንስ ውስጥም እንዲሁ የተለያዩ የትምህርት መስኮች ወይንም ዘርፎች ተዘርዝረዋል ማለት ነው። who are eligible for this scholarship ካላችሁ ሁሉንም ዓለም አቀፍ ተማሪዎች ይጋብዛል። ሁሉም አፕላይ ማድረግ ይችላሉ። ነገር ግን ለምሳሌ ማስተርስ ፕሮግራሞችን ወይንም ፒኤችዲ ፕሮግራሞችን ስትመርጡ ከዚህ በፊት ከወሰዳችሁ ጋራ ኢኩቫለንስ መሆኑን ማረጋገጥ ይጠበቅባችኋል ማለት ነው። ሌላኛው ደግሞ እንደ ኦቨር ኦር ግሬድ አችሁ ከ4.3 እና ወይንም 3.2 ከ4 ማስመዝገብ ይኖርባችኋል። አንደር ዛት ከሆነ ዛት ማች አክሰፕተብል አይደለም ማለት ነው። ሌላ ትምህርቱ የሚሰጠው በእንግሊዝኛ ቋንቋ ስለሆነ የእንግሊዝ ፕሮፊሸንሲ ማቅረብ ይጠበቅባችኋል ማለት ነው። አፕሊኬሽን ዴድላይኑ እንግዲህ እስከ ኦክቶበር 1 2026 ድረስ ሴት ተደርጎላችኋል። እስከዛ አፕላይ ማድረግ ትችላላችሁ። ሊንኩን ኮመንት ስራ አስቀምጥላችኋለሁ። መልካም